የአብይ ጾም ሶስተኛ ሳምንት ምኩራብ። ጸጥታ የሰፈነበት የሌሊት ወገግታ። የቤተ ክርስቲያኑ ደውል ከሩቅ ይሰማል። የአብይ ጾም ጉዞ ቀጥሏል። አሁን የደረስነው ሶስተኛው ሳምንት ላይ ነው። ማርታ በቤተ ክርስቲያኑ ቅጽር ግቢ ውስጥ ለብቻዋ ተቀምጣለች። አይኖቿ በአራት ማዕዘን ወደ ተሰራውና ጥንታዊ ግርማ ሞገስ ወደ ተላበሰው የቤተ ክርስቲያኑ ሕንጻ ይመለከታሉ። በአእምሮዋ ግን አንድ ትልቅ ትዕይንት እየተሳለባት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ምኩራብ ገብቶ መቅደሱን ለንግድና ለትርፍ መሸሸጊያ ያደረጉትን ቤቴ የጸሎት ቤት ይባላል እያለ ሲያስወጣቸው ይታያታል። ማርታ ራሷን ጠየቀች፣ የኔስ ልብ ዛሬ ምን እየተሸጠበት ይሆን? በዕለቱ በቅዳሴው ላይ ዲያቆኑ ሲያነብ የነበረው የወንጌል ቃል በልቧ ውስጥ ማስተጋባት ጀመረ። የቤቴ ቅናት በላኝ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 17። መምህሩ በስብከታቸው እንዳሉት ምኩራብ ማለት የእግዚአብሔር ቤት ብቻ ሳይሆን እኛ ራሳችንን የእግዚአብሔር ቤተ መቅደሶች ነን። ማርታ በዚያች ቅጽበት አንድ ትልቅ እውነት አስተዋለች። ምኩራብ ማለት በልብ ውስጥ የገነነውን የገንዘብ ፍቅርና ስግብግብነትን ማጽዳት፣ የጥላቻና የቂም መቆሚያዎችን ገልብጦ የፍቅር መሠዊያ መገንባት፣ ውስጣዊ ማንነትን ከዓለም ግርግር ለይቶ ለጸሎት ማዘጋጀት መሆኑን ተረዳች። ያቺ ዕለት ለማርታ ተራ ሳምንታዊ በዓል አልነበረችም። ምኩራብ የሕይወቷን አጥር የምታድስበት፣ በልቧ ዙፋን ላይ የተቀመጠው ጣዖት ትዕቢትን፣ ቅናትና ወሬን አውጥታ የምትጥልበት የመንፈሳዊ ተሐድሶ ቀን ሆነችላት። ጾሙ ከምግብ መከልከል ባለፈ ውስጣዊ ማንነትን የእግዚአብሔር ማደሪያ ለማድረግ የሚደረግ ትግል መሆኑን አወቀች። የእግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔርም መንፈስ በእናንተ እንዲኖር አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። የማቴዎስ ወንጌል ምዕራፍ 21 ከቁጥር 13። የምኩራብ ሳምንት ስንጾም ጌታችን በምኩራብ ያስተማራቸውን ትምህርቶች እያሰብን እኛም የራሳችንን ሕይወት የምንመረምርበት ጊዜ ነው። ልባችን ለጸሎት ለምስጋናና ለፍቅር የተከፈተ ምኩራብ እንዲሆን ራሳችንን የምናዘጋጅበት ሳምንት ነው። የምኩራብ ጌታ ሆይ ወደ ውስጤ ገብተህ የቆሸሸውን ማንነቴን አንጻልኝ። ልቤን የንግድና የጥላቻ መድረክ ሳይሆን ለአንተ የክብር ማደሪያ አድርገው። ሽባ የሆነውን ፈቃዴን አቅንተህ በመቅደስ ውስጥ በደስታ እንድመላለስ እርዳኝ። አሜን።